ሰላም ክቡራን ወዳጆች፣ አንድ ልዩ ጉዳይ ይዘን መጥተናል። እስከ ፍጻሜው አብራችሁን ቆዩ። ቢትወደድ መንገሻ ጀንበሬ። ቢትወደድ መንገሻ ጀንበሬ ግንቦት 13 ቀን 1884 ዓ.ም በጎጃም ክፍለ ሀገር ባህር ዳር አውራጃ ሜጫ ጉታ አካባቢ ተወለዱ። የደጃዝማች ቢትወደድ መንገሻ ጀንበሬ አባት ጀንበሬ ምሩ የሜጫ የዴንሳ የጉታ የአገው ምድር ባላባት በመሆን ለብዙ ዘመናት አካባቢውን አስተዳድረዋል። የቢትወደድ መንገሻ ጀንበሬ ቤተሰቦች ከአባታቸው እስከ ቅድመ አያቶቻቸው ድረስ ሁሉም የደጃዝማች ማዕረግ የነበራቸው ነበሩ። ቢትወደድ መንገሻ ብልህ፣ አስተዋይ፣ በልጅነት ዘመናቸው ባልሞ ተኳሽነታቸው ተወዳዳሪ የማይገኝላቸው በበገና ድርደራና በፈረስ ግልቢያ የሚታወቁ ነበሩ። ላደንና ሐዋናም ልዩ ፍቅር ያላቸው ትልቅ አርበኛ ነበሩ። ቢትወደድ መንገሻ ጀንበሬ በተወለዱ በ9 ዓመታቸው አባታቸው ከዚህ ዓለም በሞት ሲለዩ ከአያታቸው ደጃዝማች ምሩ ቤት ሆነው የቤተ ክህነት ትምህርት እየተከታተሉ አደጉ። ከዚያም በኋላ አያታቸው ደጃዝማች እምሩ ሲሞቱ ካጎታቸው ደጃዝማች ሽፈራው እምሩ ጋር በመሆን የተለያዩ ወታደራዊ ስልጠናዎችን እየወሰዱ አደጉ። በእድገት ዘመናቸው ቢትወደድ መንገሻ ጀንበሬን ጀግንነት የተመለከቱት ደጃዝማች ሽፈራው እምሩ ከሚያስተዳድሩት ግዛት በመቀነስ ቆላ ቦሌ የሚባለውን ግዛት ሰጧቸው። ከዚያ በኋላም በተወለዱ በ32 ዓመታቸው የደጃዝማችነት ማዕረግ በማግኘታቸው የቡሬ ዳሞት አውራጃንና ሰከላ አካባቢዎችን ማስተዳደር ጀመሩ። በመልካም ጸባያቸው በአስተዋይነታቸውና ለሀገራቸው ባላቸው ልዩ ክብር ምስጉን ሆኑ። በሚያስተዳድሩት አካባቢ የጸጥታ ችግር የሌለበት በትንሹም በትልቁም የሚወደድ ባህሪ እንዳላቸው በመታወቁ ሜጫን እንዲያስተዳድሩ ትልቅ ኃላፊነት ተሰጥቷቸዋል። በወቅቱ እሳቸው በሚያስተዳድሩት ግዛት ፍርድ የሚያጓድል፣ ድሃን የሚበድል፣ መንገደኛን የሚዘርፍና በአጠቃላይ ሕገወጥ ተግባር የሚፈጽም ሰው ሲኖር በፍጥነት ፍርድ በመስጠት የሚታወቁ ናቸው። በ1928 ዓመተ ምህረት የፋሽስት ጣሊያን ወራሪ ጦር በመጣ ጊዜ በግዛታቸው ማለትም በሜጫ አውራጃ አካባቢ የሚገኘውን ጦር አስከትለው ከራስ እምሩ ጋር በትግራይ በኩል በመዝመት ለእናት ሀገር የሚከፈለውን መስዋዕትነት ከፍለዋል። በወቅቱ በነበረው ጦርነት አርበኞች ከፍተኛ ጀብዱ ቢፈጽሙም ድሉ መርዝ በሚያዘንቡ አውሮፕላኖች በሚታገዘው የጣሊያን ጦር ሆነ። የኢትዮጵያ አርበኞችም ትግራይ ለቀው ወደ ኋላ በማፈግፈግ እንደገና በየአካባቢው የሚገኘውን የጎበዝ አለቃ እያስተባበሩ ጠንካራ ውጊያ በማድረግ የጠላትን ጦር ድል እየተቀዳጁ አርበኛ ነበሩ። ከትግራይ ጦርነት በተጨማሪ የጎጃም አርበኞች የጣሊያን መሪዎችን በአራት አቅጣጫ ተከፋፍለው ሲፋለሙ ቢትወደድ መንገሻ ጀንበሬ አገው ምድርን፣ ሰከላን፣ ሜጫን፣ ጉታን፣ አቸፈርን፣ አለፋ ዳቁሳን መርተው ነበረ። ደጃዝማች በላይ ዘለቀ ቢቸናን፣ ራስ ኃይሉ ደብረ ማርቆስንና ሞጣን እንዲሁም ራስ በዛብህ ዳሞት አካባቢን በማካለል የጠላትን ጦር እረፍት ነሱት። ቢትወደድ መንገሻ ጀንበሬ ከደጃዝማች በላይ ዘለቀና ከሌሎች የውስጥ አርበኞች ጋር በመሆን የጋራ ጠላትን የተዋጉና በሀገር ጉዳይ እጅግ ከፍተኛ መናበብ ነበራቸው። በውጊያ ወቅትም በየመካከላቸው መረጃ ይለዋወጡ እንደነበረም ስለሳቸው የተጻፈ መረጃ ያመለክታል።
ከሌሎች አርበኞች ጋር በመሆን ለፈጸሙት ጀብድ ከቀዳማዊ ኃይለ ሥላሴ የእንደራሴነት ማዕረግ ተሾመዋል። በጀግንነታቸው ጠላት እጅግ የሚፈራቸው ቢትወደድ መንገሻ ጀንበሬ በአንድ ወቅት በባህር ዳር አካባቢ በወራሪው ኃይል ተማርከው የተለያዩ ዘዴዎችን በመጠቀም ከጠላት መንጋጋ መውጣት መቻላቸውን ታሪካቸው ያስረዳል። በ1929 ዓመተ ምህረት ጣሊያናዊው ካፒቴን ኮርቮ ባህር ዳርን ያስተዳድር በነበረበት ጊዜ ቢትወደድ መንገሻ ጀንበሬ ደጃዝማች ስብዓቱ ይግዛውን የልማና ዴንሳ ጦር አዝማች ፊት አውራሪ መኮንን ዋሴና ሌሎችንም ወደ ባህር ዳር ካስጠራ በኋላ ደጃዝማች ስብዓቱ ይግዛውን ከነ ልጃቸውና ፊት አውራሪ መኮንን ዋሴን ሲሰቅሏቸው ቢትወደድ መንገሻ ጀንበሬን ግን እዚያው ባህር ዳር ከተማ እንዳይለቁ በሚል የቁም እስረኛ አደረጋቸው። በዚህ ወቅት የሰከላ፣ የፋክታ፣ የሜጫ፣ የአገው ምድርና የአቸፈር ሕዝብ በድብቅ ተሰብስበው የጣሊያንን ጦር ለማጥቃት ይነጋገሩ ነበር። በመጨረሻም በስብሰባው ቢትወደድ መንገሻ ጀንበሬን የጦር መሪ አድርገው ለመዋጋት ወስነው ሽማግሌዎቹ ሄደው እንዲነግሩት ተደረገ። ቢትወደድ መንገሻ ጀንበሬን በሐሳቡ ተስማምተው ካፒቴን ኮርቮን ስላመመ ሄጄ ጸበል እንድጠመቅ ፍቀድልኝ በማለት ካነጋገሩት በኋላ በዋሳ አስፈቅደው ወደ አገራቸው ተመለሱ። ከዚያም ውስጥ ለውስጥ ጦራቸውን ካደራጁ በኋላ በግልጽ ሸፈቱ። ከድሉ ከተመለሱ በኋላ በቀዳማዊ አፄ ኃይለ ሥላሴ ተጠርተው የቢትወደድነት ማዕረግ ተሰጣቸው። በመቀጠልም የጎጃም ክፍለ ሀገር ምክትል ገዥ ሆነው እያስተዳደሩ እያለ ወደ አዲስ አበባ ተዛውረው የሕግ መወሰኛ ምክር ቤት ኃላፊ ሆነው ሲሰሩ ቆዩ። ከዚያም የወለጋ ክፍለ ሀገር ገዥ ሆነው በመስራት ላይ እያሉ ባደረባቸው ሕመም ምክንያት በ1942 ዓመተ ምህረት በተወለዱ በ58 ዓመታቸው ከዚህ ዓለም በሞት ተለዩ። ቢትወደድ መንገሻ ጀንበሬ በተለያዩ ኃላፊነቶች ሀገራቸውን ያገለገሉ ሲሆን የአርበኝነት ውለታቸውን ለማዘከርም በዳንግላ ከተማ 1 ሁለተኛ ደረጃና 1 የመጀመሪያ ደረጃ ትምህርት ቤቶች በስማቸው ተሰይመውላቸዋል። ይህ የጀግኖች አርበኞች ታሪክ አስተማሪ ነው ብለው ካሰቡ ላይክና ሰብስክራይብ እንዳይረሱ። የዕለቱ ዝግጅት በዚህ ተጠናቀቀ።